ግን የትግራይን መንግስት የትግራይን ክልል በጉልበት አንበረክካለሁ ብሎ የሚሄድን ኃይል ግን ሁሉም አንድ ሆነው ነው የሚታገሉት። ላይገባቸው ይችላል። አይ ነው የናሽናሊዝም እንዴት እንደሚሰራ ስለማቅ ህወሓትን አጥብቀው የሚተቹት ኃይሎች ሳይቀሩ በክልሉ ላይ በጉልበት እንሄዳለን ብሎ የፌደራልም ሆነ የሌሎች ኃይሎች የሚሞክሩ ከሆነ አንድ ሆነው ነው የሚታገሉት። ይህ ደግሞ ሀገርን ወደ ብጥብጥ ወደ ግጭት ወራል መልሳቸውና ከመቼም ታሪክ መማር ካልቻሉ ኤርትራን መሞከር። ጣሊያን ከዚህ ከለቀቀ በኋላ ኤርትራ ከኢትዮጵያ ጋር በፌዴሬሽን ተቀላቅላ ነበር። ሁለት የኤርትራ ቡድን ነበር ያለው ማለት ይቻላል። አንዱ ቡድን ጠንከር ያለ ግንኙነት ከኢትዮጵያ ጋር የሚፈልግ፣ ሌላው ደግሞ የማይፈልግ። በጉልበት ጨፍልቀው ወደ አንድ ክፍለ ሀገር ሲቀይሯት ማዕከላዊ መንግስት የሚደግፈው ሳይቀር በአንድነት ለትግራይ ለኤርትራ ነጻነት ታገለ፣ ወደቀ፣ አሸነፈ፣ ሀገር መሰረተ። በዛ ሂደት ውስጥ በመቶ ሺዎች በሚሊዮን የሚቆጠር ህዝብ አለቀ። ስለዚህ ነው አሁንም ቢሆን ከትግራይ ጋር የሚደረገው ግብግብ አያስፈልግም። እኛ ሀገር ህዝብ አንድ ነገር ማወቅ መቻል አለበት። በጉልበት አንድን ህዝብ እጅ ማሰጠት ፈጽሞ አይቻልም። ስለዚህ የትግራይን ህዝብ በጉልበት እጅ ለማሰጠት መሄድ ሀገርን ለአደጋ የሚያጋልጥ ነው። ከዛ ይልቅ ሁሉም ወደ ፖለቲካ ምህዳሩ መጥቶ መደራደሩ ነው የሚያዋጣው።